ሰዎች ሁሌም የሚመዝኗቸው በራሳቸው ሚዛን ነው። ሚዛኑን ካሊብሬት የሚያደርጉት እነሱ ናቸው። 27 ጊዜ ሪጀክት ተደርጋለች። እኔ እጄን አወጣሁ። ከዛ እጄን አውጥቼ እሺ ሲባል እኔ ያልኩኝ የራሴን ማለት ነው። ህይወቷ ውስጥ ብዙ ፈተና የደረሰባት የተደፈረች አትችሉም ከሚሏችሁ ሰዎች በላይ ሆኑ ነው። ሰላም እንዴት ናችሁ ቤተሰቦቼ? ዛሬ እንግዲህ ትልልቅ ኢንተርናሽናል ድርጅቶች መስራት እንዴት ቻልኩኝ የሚለውና ሌሎች ደግሞ ውጤታማ የሆኑ ሴቶችን ታሪክ አብሬ አንድ ላይ ነግራችኋለሁ። እስኪ ዛሬ አልችልም አይሆንልኝም ብላችሁ ቤታችሁ ለተቀመጣችሁ ሴቶች፣ የሚዲያ ፍላጎት እያላችሁ ግን መልኬ ለሚዲያ አይሆንም ወይ ደግሞ ችሎታ የለኝም ቋንቋ አልችልም ብላችሁ ቤታችሁ ለተቀመጣችሁ ሴቶች ትችላላችሁ ብዬ ላነቃቃችሁ ሳይሆን እኔ በምን መንገድ አለፍኩኝ የሚለውን ልነግራችሁ ነው የመጣሁት ዛሬ። እንግዲህ ቤተሰቦቼ ላለፉት ኤፒሶዶች የኔን የመጣሁበትን መንገድ ያጋጠመኝን የህይወት ጉዞ ማረሳቸውን አጋጣሚዎች ያጋራሁባችሁ ፕሮግራሞች ነበሩ ማለት ነው። ዛሬ ደግሞ እስኪ እንዴት ነው አሁን ባለሁበት ያስተሳሰብ ደረጃ ላይ ልደርስ የቻልኩት እንዴት ነው ብዬ እነግራችኋለሁ። ከዛ በተጨማሪ ደግሞ 1 2 3 ሌሎች ውጤታማ ሴቶች በህይወታቸው መንገድ ውስጥ በጣም ትልቅ ቻሌንጂንግ የሆነን የህይወት መስመር አልፈው ውጤታማ የሆኑ ሴቶችን ታሪክ አብሬ እነግራችኋለሁ። ስለዚህ እነዚህ ሴቶች ይሄን ካደረጉ እናንተም አንቺም ትችያለሽ እህቴ። ቤትሽ ተቀምጠሽ እኔ አልተማርኩኝም፣ እኔ መልክ አያምርም፣ እኔ ችሎታ የለኝም ብለሽ አታስቢ እህቴ። ወጥተሽ የምትፈልጊውን ነገር ማድረግ ትችያለሽ። አትችሉም ከሚሏችሁ ሰዎች በላይ ሆኑ ነው የመጀመሪያው ነጥቤ ማለት ነው። አቺም መባል አይሆንም መባል ወይም ደግሞ ሪጀክት መደረግን አትፍሪ። ምክንያቱም አቺም መባል ሪጀክት መደረግ ለነገ ለተሻለ ያንቺን ህይወት የሚመራሽ ትልቁ ትምህርት የምታገኝበት መስመርሽ ነው የሚሆነው ማለት ነው። እንዴት ነው ብላችሁ በትጠይቁኝ እስኪ ከዚህ ጋር የተያያዘ ታሪክ ልንገራችሁ። አትችሉም ተብለው ትልቅ ደረጃ ከደረሱት ውስጥ እንግዲህ ሁል ጊዜ በየሚዲያው የምንሰማው ሁሌ ስሟ የሚጠቀሰው ኦፕራ ትገኝበታለች። ኦፕራ እንግዲህ ምንድነው የተባለችው? አትችይም፣ አይሆንልሽም፣ አንቺ ለሚዲያ አትሆኝም የተባለች ሴት ነች። ህይወቷ ውስጥ ብዙ ፈተና የደረሰባት የተደፈረች፣ ብዙ የህይወት መሰናክልን አልፋ አሁን እንግዲህ ሁላችንም እንደምናውቀው በጣም ትልቅ ደረጃ ላይ የደረሰች ነች። ከዛ ውጭ ግን አሁን እዚህ እስኪ ቅርባችን ካሉ ሰዎች ደግሞ ስጠራላችሁ ስሟን ከሌ ብዬ ለመጥራት አሁን እርግጠኛ አይደለሁም ፈቃደኝነቷን ስለማላቅ፣ ግን እኔ ታሪኳን ሳነብ በጣም ኢንስፓየር ካደረጉኝ ሰዎች ውስጥ አንዲት በጣም ውጤታማ የሆነች ሴት ነች። እሷም ምንድነው ተወልዳ ያደገችው ገጠር አካባቢ ወይም ደግሞ ራቅ ያለ የትምህርት አክሰስ የሌለበት 1 ሰዓት ወይ 2 ሰዓት እየተጓዘች የተማረች ናት። በጣም በድህነት ከገበሬ ቤተሰብ፣ አባቷ ገበሬ እናቷ ደግሞ የዕደ ጥበብ ሰራተኛ የሆኑ በዝቅተኛ የኑሮ ደረጃ ከሚገኙ ቤተሰቦች ውስጥ ተገኝታ ትምህርቷን በከፍተኛ ጥንካሬ ጨርሳ ከዛ በኋላ ደግሞ የተለያዩ የስራ እድሎችን በምትሞክርበት ጊዜ 27 ጊዜ ሪጀክት ተደርጋ፣ አስቡት 27 ጊዜ ሪጀክት ተደርጋለች ወይም ደግሞ ተቀባይነት አላገኘችም። ነገር ግን ተስፋ ባለመቁረጥ ያንን ሪጀክት የተደረገችበትን አግኝታ ፉል ስኮላርሺፕ አግኝታ ኔዘርላንድ ድረስ ሄዳ ከዛ በኋላ ደግሞ ተመልሳ ብዙ ኢንተርናሽናል ድርጅቶች ውስጥ በጣም ትልልቅ ፖዚሽኖች ላይ በመስራት ዓለምን የዞረች አሁን በጣም ትልቅ ደረጃ ላይ ያለች ኢትዮጵያዊት ሴት አለች እና የዚህች ልጅ ታሪክ እኔን በጣም ኢንስፓየር ያደርገኛል። 27 ጊዜ አስቡት፣ 27 ጊዜ አትችሉም ተብላችሁ ተመልሳችሁ ግን ያንን ነገር ውጤታማ ማድረግ ምን ያህል ጥንካሬን እንደሚጠይቅ የተለየ ኢፈርት ይጠይቃል ለማሳካት። እኛ ሴቶች ብዙ የምናልፍበት ውጣ ውረድ አለ፣ ብዙ በህይወታችን የምንመጣበት መሰናክል አለ። ግን ከነዛ በላይ መሆን አለብን። የሚጥለን መሆን የለብንም። ጠንካራ መሆን አለብን። እቺ ልጅ እንግዲህ በስራ በምትወዳደርበት ጊዜ የእንግሊዝኛ ችሎታሽ ዝቅተኛ ነው፣ በዚህ እንግሊዝኛ ችሎታሽ የትም አትደርሽም፣ ማንም አይቀጥርሽም ተብላ ከስራ ቦታ የተባረረች ነች። ከዛ በኋላ እንግዲህ ተመልሳ እንግሊዝኛዋን አሻሽላ ማድረግ ያለባትን ነገር ሁሉ አድርጋ ተምራ ራሷን አስተምራ
ከዛ አልፎ ተርፎ አይደለም መስራት ቀርቶ ኢንተርናሽናል የሆኑ ፉል ስኮላርሺፖችን አፕላይ አድርጋ አግኝታ ተምራ ትልልቅ ኢንተርናሽናል ድርጅቶች ላይ እስከ መስራት ድረስ የደረሰች ልጅ ነች እና በቅርባችን የምናውቃቸው እንኳን እኛን ኢትዮጵያዊ የሆኑ ሴቶችን እንኳን ብዙ ናቸው። ጀግኖቻችን ብዙ፣ እናቶቻችን፣ እህቶቻችን ብዙዎቹ፣ ሁላችንም ኢትዮጵያዊ ሴቶች ሁሉም ጀግና ናቸው። በያዛቸው ችግር ውስጥ አልፈው ነው እዚህ ደረጃ የደረሱት እና ከአንዳንድ ሁሉ ነገር የሆነለት የለም። እኔ ዛሬ የምነግራችሁ ምንም ነገር ላልተሟላላችሁ ነው። ምንም ነገር ማለት እድሉን ሳታገኙ ለምሳሌ የትምህርት እድል በሌለበት ቦታ ተወልዳችሁ ፕሪቪሌጅ ሳይኖራችሁ ማለት ነው። ለምሳሌ ጥሩ የትምህርት እድል የሌለበት አካባቢ ተወልዳችሁ የሚያበረታችሁ ቤታችሁ ማህበረሰብ ወይ ትምህርት ቤት ሳይኖር ያንን አልፋችሁ ግን ይችላሉ የሚለውን መንፈስ በራሳችሁ ውስጥ ዘርታችሁ ትልቅ ደረጃ መድረስ እንደምትችሉ ነው ይሄ የዚች ልጅ ታሪክም የሚያሳየው። እኔም ደግሞ በራሴ ያለፍኩበት መንገድ የሚያሳየኝ ያ ነው። ምንም ነገሮች ባልተሟሉበት የግድ ሊሟላልን አይገባም። ሁሉ ነገር ተሟልቶ ሊሰጠን አይችልም። ምክንያቱም አንዳንዶች እድለኞች ናቸው፣ ሲወለዱ ጀምሮ ፕሪቪሌጅ ናቸው። ጥሩ ትምህርት ቤት ይማራሉ፣ ጥሩ ቤተሰብ ሊኖራቸው ይችላል፣ ጥሩ አካባቢያቸው የሚደግፋቸው አካል ሊኖር ይችላል፣ ወይም ደግሞ ብዙ ድሎች በዙሪያቸው ሊኖሩ ይችላል ገና ከመወለድ ያንን እድል ይዘው የሚወለዱ ይኖራሉ። ግን አንዳንዶች ደግሞ ብዙዎቻችን በማይመች ኢንቫይሮንመንት ውስጥ ነው ያደግነው። ብዙዎቻችን በማይመች ማህበረሰብ ውስጥ ነው ያለነው። ለምሳሌ እኔ ስነግራችሁ እችላለሁ የሚለው መንፈሳችንን የሚሰብርብን በጣም ብዙ ነው። እኔ እንኳን ከገጠመኝ ገና በልጅነታችሁ እችላለሁ ስትሉ አትችሉም የሚላችሁ ማህበረሰብ ውስጥ የምናድገው እኔ ተማሪ እያለሁኝ የማረሳው ነገር በጣም ትንሽ ልጅ ሆኜ ኤሌመንተሪ ተማሪ ሆኜ የአንድ ክበብ መሪ የሚሆን ተማሪ ምረጡ ተባለ። ተሰብስበን ማለት ነው። ሁላችንም ተሰብስበን እስኪ የዚህ ክበብ መሪ የሚሆን ተማሪ ምረጡ፣ ጠቁሙ። አይደለም ምርጫ ሲደረግ ይጠቆማል አይደል? 7 ሰው ተጠቁሙ። ከዛ 3 ሰው ሊቀመንበር፣ ጸሐፊ፣ ገንዘብ ያዥ ምናምን እየተባለ ይመረጥ የለ እና ያኔ ተሰብስቦ ተማሪው በቃ ለዚህ ክበብ ሊቀመንበር ምናምን ምረጡ ሲባል መጀመሪያ ላይ ጥቆማ ይደረጋል። እጁን እያወጣ ሰውን ሲጠቁም ያው 6-7 ሰው ተጠቁሞ 3 ሰው ለመምረጥ ማለት ነው። ከዛ ሁሉም ሰው እከሌ እከሌ እያለ ሲጠቁም እኔ እጄን አወጣሁ። ከዛ እጄን አውጥቼ እሺ ሲባል እኔ ያልኩኝ ራሴን ማለት ነው። ከዛ ግን ሁሉም ሰው ነው የሳቀብኝ። በሙሉ ተማሪው ሳቀ፣ አስተማሪዎቹ ሳቁ፣ ሁሉም ሰው በቃ እና ተሰማቀቅኩኝ። በዛ ቅጽበት የተረዳሁት ነገር ምንድን ነው? እኔ እችላለሁኝ ብዬ ማሰቤ ለካ ትክክል አይደለም የሚል የልጅነት አይምሮዬ ውስጥ ተቀረጸብኝ ማለት ነው። ከዛ በኋላ በጣም ትልቅ ተጽዕኖ እንዳደረገብኝ ያወኩት ከዛ በኋላ ተከትሎኛ ነገር በቃ የሆነ ቦታ ሲሄድ ኦኬ ሰዎችስ እንዲህ ቢሉኝ ቢስቅብኝስ አትችይም ቢሉኝ ስተት ብሰራስ የሚለው ነገር በጣም ለብዙ ጊዜ አስቸግሮኝ ነበረ። ያ ምንድን ነው መሰላችሁ? አትችሉም የሚላችሁ የሚያበረታታ ቤተሰብ ቢኖራችሁ እንኳን ማህበረሰቡ አትችሉም ሊላችሁ ይችላል። ገባችሁ? እኔ አሁን ቤተሰቤ ትችያለሽ እያለ ነው ያሳደገኝ። ነገር ግን ትምህርት ቤት ሄጄ ደግሞ እንደዛ ተብሎ ተስቆብኛል። ስለዚህ ሰው ትምህርት ቤት ሊሳቅባችሁ ይችላል፣ የሆነ ቦታ ሄዳችሁ ሊሳቅባችሁ ይችላል። ያ ነገር አይምሯችሁን ሊነካውና ኦኬ አልችልም ማለት ነው፣ ልክ አይደለም ማለት እኔ አደርጋለሁ፣ እኔ እሆናለሁ፣ እኔ እመራለሁ ብሎ ማሰቡ ልክ እንዳልሆነ በልጅነት አይምሯችሁ እየተቀረጸባችሁ ነው የምታድጉት። የኛ ሶሳይቲ ብዙ ጊዜ እንደዛ ነው ማለት ቀደም አትበይ ምናምን፣ ሴቶችን እንደዛ ነው የምንለው አይደለ? እስኪ ፈጠን አትበይ፣ እስኪ ቀስ በይ፣ ሴት ልጅ ነሽ፣ ረጋ በይ፣ እስኪ ደርበብ በይ ምናምን ይባላል። ኦፍኮርስ መረጋጋት ጥሩ ነው፣ ግን ደግሞ አንዳንዴ ራሳችንን የሆነ ቦታ ሄደን የምርጫው አሸናፊ ማድረግ መቻል ግን አለብን። ያንን እስኪል ያጣ ነው እኛ በእውነት ነው። በቃ ከልጅነታችን ትምህርት ቤት ልክ እንዳልኳችሁ እየተሳቀባችሁ እኔ ይሄንን አደርጋለሁ ስትሉ ራስን እኮ እንዲያረጋለሁ ማለት ራስ ላይ ያስቃል ማለት ነው ተብላችሁ አይምሯችሁ ላይ እንዲቀረጽባችሁ ሆናችሁ ነው የምታድጉት። እና ያ ነገር ደግሞ ምን ውጤት ይዞ ይመጣል መሰላችሁ? እየተከተላችሁ ይሄድና ሁሉ ቦታ ራሳችሁን ወታችሁ ፕሮሞት ለማድረግ በጣም መቸገር አለ። እኔ አሁን ድረስ እየተቸገርኩ ሶሻል ሚዲያ ላይ ዩቲዩብ ወጥቶ ይሄንን እንኳን ፕሮግራም ለሰዎች የሚያስተምር ነገር ለመናገር እንኳን ብዙ ተወዛግቤ ከራሴ ጋር ተከራክሬ ነው እዚህ ድረስ ነው ተጽዕኖ የሚፈጥርባችሁ። ወጥቶ ይህን ነገር አደርጋለሁ፣ ወጥቶ መናገር፣ ወጥቶ እችላለሁ ብሎ መናገር፣ ወጥቶ እኔ እንደዚህ ሆናለሁ ብሎ ለመናገር ባህላችን በጣም ዝቅተኛ ነው። ሌላው እኔ ምሳሌ የምነግራችሁ ነገር
እንግዲህ የኛ ባህል ብዙ ወደታች እንዳስቀረን ነው ማነግራቸው። እኔ በስራ አጋጣሚ እንግዲህ ከሌሎች የሀገር ዜጎች ጋር ብዙ ሰርቻለሁ። እዚሁ የኛ አፍሪካውያን ጋር ራሱ ኬንያውያን ብታዩ፣ ኡጋንዳ፣ ሩዋንዳ እንደዚህ ሌሎች አፍሪካ ሀገር ሰዎችን እንኳን ብታዩቸው በእውነተኛ በጣም ሻይ ነን፣ በጣም አይናፈሮች ነን። ይቀረናል ይሄንን ነገር እና በስራ አጋጣሚ ምንድነው መሰላችሁ እኔ ያየሁት እነሱ ጋር ስንሰራ እነሱ ሀይሊ ራሳቸውን ፕሮሞት ያደርጋሉ። ሰርቻለሁ እኔ እንደዚህ ነኝ ያሉ ለመናገር ዛር ኮንፊደንት። እኛ ግን እኔ የሚለው ነገር በራሱ እኛ ባህል ውስጥ በጣም ነውር ነው አይደለ? እኔ እንደዚህ ያርገ እኔ ስቲል ምንድነው እኔ ላይክ እንደ ሰልፊሽነስ ነው የሚታየው። ግን ያለ አይደለም። ሰልፊሽነስ ሌላ ነገር ነው። አደርጋለሁ፣ ሆናለሁ፣ እኔ እሰራለሁ ብሎ ማሰብ እና መስራት ትልቅ ነገር ነው። ምንም ችግር የለውም። ይሄንን እኔ አይቻለሁ። እነሱ ከኛ የተሻለ ራሳቸውን ፕሮሞት ሲያደርጉ ብዙ ነገር በልጠውን ሲሄዱ እና ምን አጋጠመን መሰላችሁ? አንዴ እየሰራችሁ ስራውን እኮ የምትሰሩት እናንተ ናችሁ። ላይ ለምሳሌ አሁን በግሩፕ ሊሆን ይችላል የምትሰሩት እና በግሩፕ ምናምን ትሰሩና ራይቲንግ ሁል ምናምን እናንተ በደንብ ትሰራላችሁ። ስራውን እኮ እናንተ ናችሁ የሰራችሁት። ከዛ ግን ልክ እነሱ ወጥተው ፕሬዘንት ያደርጋሉ። አሁን እኛ ብዙ ጊዜ ምንድነው ፕሬዘንት አድርጉ ምናምን ወታችሁ ተናገሩ ሲባል ሁሌ ቅድሚያ የምንሰጠው ለሌላ ሰው ማለት ወጥቶ ፕሬዘንት የማድረጉ ነገር ወጥቶ ሀሳብን የመግለጹ ነገር እጅግ በጣም ገና ይቀረናል። እና እኔም እንደዚህ ነበርኩኝ። ራሴን ወደኋላ ነበር የማደርገው። የሚሰራውን እሰራለሁ፣ ግን ወጥቶ ፕሬዘንት የሚያደርገው ሰው ሌላ እንዲሆን ነው የማደርገው። እነዛ ሰዎች ደግሞ በቃ ልክ አይደለም የተሳተፉበትን ያልተሳተፉበትን ያልሰሩትን እንኳን ወጥተው እትትት ማለት በጣም ነው የሚችሉበትና ለጊዜው ትበለጡበታላችሁ። እነሱ በዚህ ደረጃ የትና የት ሲደርሱ እናያለን። ስለዚህ እኛ ራሳችንን ፕሮሞት የማድረጋችን ነገር ገና ነን ነው የምለው። አሁንም መስራት አለብን። ጭራሽ ደግሞ ሴት ስንሆን አስቡት፣ በብዙ ነገር ውስጥ ነው የምናልፈው። ያንን ነገር ሰብረን ማለፍ ስለማንችል እና እኔ የምመክራችሁ አንቺ እህቴ፣ ቤት ለተቀመጥሽው እህቴ፣ አልችልም ብለሽ ተስፋ ለቆረጥሽው እህቴ፣ ሚዲያ ላይ ወጥተሽ መስራት፣ ፊልም መስራት እየፈለግሽ ግን እኔ ፊዚካሊ አትራክቲቭ አይደለሁም ብለሽ ለምታምኑት የምመክረው ነገር በጣም ቆንጆ ነሽ። አንቺም ወጥተሽ ስሪ። ከአንቺ የሚበልጥ የለም። እስኪ ወጥተሽ ራስሽን አሳይ። ውስጣችሁ ያለውን ነገር የምታውቁት ማሳየት ስትጀምሩ ነው። ውጡና አሳዩ። ሰዎች መጀመሪያ ካላዩችሁ፣ ስትሰሩ ካላዩችሁ አያምኗችሁ ማለት ወጥታችሁ የሆነ ነገር ማድረግን እስኪ ልመዱ። በራሳችሁ ለራሳችሁ ራሳችሁን እስኪ ግምት ከፍ አድርጋችሁ ስጡ። አትችሉም ከሚሏችሁ ሰዎች በላይ ሆኑ። ሁሌም ሰው አትችሉም ነው የሚላችሁ። ሊስቅባችሁ ይችላል፣ ሊሳለቅባችሁ ይችላል። ግን ያ ነገር ወደኋላ እንዳያስቀራችሁ አንድ ነገር ነው ማሰብ ያለባችሁ። ሰዎች ሁሌም የሚመዝኗችሁ በራሳቸው ሚዛን ነው። ያ ማለት መሰላችሁ ሚዛኑን ካሊብሬት የሚያደርጉት እነሱ ናቸው። እንግዲህ የሚመዝኑበትን መመዘኛ መስፈርታቸው የነሱ ነው። የነሱ አስተሳሰብ ነው። የነሱ ግንዛቤ ነው። የነሱ የትምህርት ደረጃ ነው። የነሱ አስተሳሰብ ብቃት ነው። የእናንተ ሚዛን ደግሞ ሌላ ነው። ብቻ በእናንተ ሚዛን ራሳችሁን ዝቅ አታድርጉ። በራሳችሁ ሚዛን ራሳችሁን ከፍ አድርጋችሁ መዝኑ። ከዛ በኋላ ሁሉም ሰው ከፍ አድርጎ ይመዝናችኋል። ለማንም ንግግር ሪጀክሽን ወደኋላ አትበሉ። ሁሌም ሪጀክት መደረግ መገፋት ያለ ነው። እኔም ገጥሞኛል። ለምሳሌ የትም ቦታ ስትሄዱ እንደዚህ እኮ ናችሁ፣ ክፍተታችሁ እየታየ እችላለሁ ብላችሁ የሄዳችሁት ነገር አይ አንቺ ልምድ የለሽም ገና 0 ዓመት እኮ ነው ምንም ሳትሰሪ የት ልትደርሺ ነው ልትባሉ ትችላላችሁ። አይ አንቺ እኮ መልክሽ ብዙም አትራክቲቭ አይደለም ለካሜራ ኦር ፐብሊክ ላይ ለመውጣት ልትባሉ ትችላላችሁ። ብዙ ነገር ያ ግን ምንድነው መሰላችሁ በእነሱ ሚዛን ነው ይሄን ሁሉ የተባላችሁት። በራሳችሁ ሚዛን ይሄንን ማስተካከል ትችላላችሁ። ማንም ራሱን ካሳመነ ይችላል ትችላላችሁ ምናምን እያልኩኝ ሞቲቬሽናል ስፒች እያወራኋችሁ አይደለም። ግን እኔ ራሴ የመጣሁበትን መንገድ ነው። አትችይም ተብያለሁ፣ በሰዎች ፊት ተስቆብኛል፣ ችሎታ የለሽም ተብያለሁ። ላይክ ይሄን ሁሉ እኔም አልፌበታለሁ። ግን ያ ነገር ወደኋላ እንዳያስቀረኝ በጣም ጥሪ ያለው ውጪ ራስሽን በከባድ ሁኔታ ውስጥ ራስሽን አሳልፊ። በከባድ ሁኔታ ውስጥ ያለፈ ማንነት በጣም ጠንካራና ወርቃማ የሆነ ማንነትን መገንባት ትችያለሽ። ፈተናዎችን አትፍሪ፣ ግን ተጋፍጠሽ ማሸነፍን አስቢ። እና እኔ ዝም ብዬ እየናገርኩሽ አይደለም፣ ያለፍኩበት መንገድ ነው። ብዙ ከባድ መንገዶችን መጥቻለሁኝ እኔ እና እነዛን መንገዶች ሁል ጊዜም ቢሆን እንደ አድቫንቴጅ ተጠቀሚባቸው። ፈተናን እንደ አድቫንቴጅ ተጠቀሙበት ሴት እህቶቼ። እኔ ለሴቶች ለእህቶቼ ነው መናገር የምፈልገው። ምክንያቱም እኛ ዓለም ለሴትና ለወንድ እኩል ናት ብዬ እኔ አላስብም። ምክንያቱም ሴቶች ብዙ ነገር ጎታች አላቸው። ሴት ልጅ ከትምህርት ቤት
ከኤሌመንተሪ ሃይ ስኩል ዩኒቨርሲቲ በስራ ቦታ ብዙ የሚጎትታት ነገር አለ። ያንን ሁሉ ነገር አልፋ ነው ሴት ልጅ ውጤታማ የምትሆነው። ነገሮች አልጋ ባልጋ አይደለም ለሴት ልጅ፣ ይሄን እርግጠኛ ነኝ። እኩል ነን ምናምን የሚለው ነገር አዎ እኩል ነን ወንድና ሴት፣ ግን እኩል ኦፖርቹኒቲ ተዘጋጅቶልናል ወይ ነው? እኩል መሮጫ ሜዳ ላይ ነው ወይ የምንሮጠው? እኛ አይደለም። የራሳችን ድርሻ ነው። ይችን ዓለም ለራሳችን ማድረግ የራሳችን ድርሻ ነው። ከባድ ነው አንችልም ያን ሳይሆን እኔ እንኳን ካጋራኋችሁ ስቶሪዎች ውስጥ አስቡት፣ ሁሉ ነገር ድራማ ነው የሚመስለው። እኔ ለራሴ እንኳን ወደኋላ ሳስባቸው ስቶሪዎቹ የእውነት ነው የሚገርሙኝ እና በዚህ ሁሉ ውስጥ አልፌ የመጣሁት እኔ ነኝ ብዬ ራሴን አደንቃለሁኝ። እና ራሳችሁን ማጠንከር፣ ራሳችሁን ማድነቅ፣ ራሳችሁ እችላለሁ ብላችሁ ማሰብን ማንም ሰው ሊገድባችሁ አይገባም። በቃ እዚህ ውስጥ ስሩ፣ የራሳችሁን ሚዛን አዘጋጁ። ማንም በራሱ ሚዛን እንዲመዘናችሁ ፈቃደኛ አትሁኑ። በራሳችሁ ራሳችሁን መዝኑ። ያኔ ከፍ አድርጋችሁ ስትመዝኑት ሁሉ ሰው ከፍ ያደርጋችኋል። እና አሸናፊ የመሆን ጥበብ ከራስ ነው። እና በሚቀጥለው ሌሎች ታሪኮችን ደግሞ ይዤላችሁ እመጣለሁኝ። ለዛሬ እዚህ ላይ ቆየኝ። አመሰግናለሁ።